ሃይ ሰላም ሰላም፣ እንዴት ናችሁ? ሬድዋን ነኝ ከሬዲት ሳሎን። በመጀመሪያ የዩቲዩብ ቪዲዮዎችን እንኳን በሰላም ተገናኘን። በጣም ብዙዎች ስጠይቁኝ የነበራችሁ እስቲ ትሬዲንግ ስራለን፣ እስቲ ቪዲዮ ስራለን ስትሉ ለነበራችሁ ሰዎች ይኸው በጣም በአጭር ጊዜ ውስጥ ባለሙያ የምትሆኑበትን የሌስ አሰራር ይዤላችሁ መጥቻለሁ ማለት ነው በዚህ የዩቲዩብ ፔጅ። በመጀመሪያ የምናደርገው ጸጉሩን ወደታች ሹሩባ እናሰራለን። ከዛ በኋላ በጄል አድርገን የፊት ለፊቱን ጸጉር እንለቅመዋለን ማለት ነው። ምክንያቱም ምንም አይነት ግሉ መንካት ስለሌለበት ጸጉሩን ማለት ነው። ያዘጋጀነውን ሌስኬፕ እናረግላታለን። ሳብ ሳብ በማድረግ ሊኖርብን ይችላል። አንዳንዴ ውጥር አድርጎ እንዲይዛቸው ሳይዛቸው ጠበብ ሊሉ ስለሚችል ሳብ ሳብ አድርገን እናረግላታለን። ጆሮዋን ነው የመጀመሪያ ስራችን የሚሆነው። ጆሮዋን መቁረጥ ነው። ምክንያቱም ሌሱ በደንብ አድርጎ እንዲይዝልና እንዲወጠርልን የጆሮዋን ፓርት ቀደን እናወጣለን። በጥንቃቄ ጆሮዋን መንካት የለብን። አንዳንዶች በግሉ ያደርጋሉ፣ አንዳንዶች ደግሞ በስፕሬይ ያደርጋሉ። ሞር ለኔ በግሉ ያለው ፓርት ይመችኛል። በስፕሬይ ያለው አንዳንዴ ረጅም ሰዓት አይይዝም፣ ላብም ካላቸው የመልቀቅ ባህሪ ያለውና እኔ በግሉ ይመቸኛል። በግሉ እያረኩላት ነው። ሁሉንም በዙሪያው ቀስ ብለን እናዳርሳለን። ቻክ በሉት። ቻክ የምታውቁ ሰዎች ካላችሁ ተረዱኛላችሁ። እንደ ቻክ ዙሪያውን እናዳርሰዋለን በደንብ እንዲይዝልን። እንሰፋዋለን። አሁን እኛ እየሰፋን ያለ ነው ለፍሮንታል ሌስ ስለሆነ ግማሹን ነው የምንሰፋው። ምክንያቱም ከኋላ ያለው ፓርት ሂውማኒቲ ይሰፋበታል። ሌሱ እስከ ግማሽ ስለሆነ ግማሹን እንሰፋለን። ሙሉ ኮፍያ በምናደርግበት ሰዓት ግን ከኋላ ያለውን ፓርት ነው የምንሰፋው። እንደዚህ ግማሹን አንሰፋውም። ያዘጋጀነውን ሌስ ፍሮንታል 13x6 ነው። ግን 13x4 አለ፣ 4x4 አለ፣ 5x5 አለ፣ 2x6 የተለያዩ ፍሮንታሎች አሉ። እኛ ግን የመረጥነው ዛሬ 13x6 ነው። እሱን ስቲል ያለ አድርገን እንዴት አያችሁት? ለብቻን እንቆርጣለን። መጀመሪያ ያደረግነውን ሌስኬፕ እንቆርጣለን ማለት ነው። ግሉ ትንሽ ደቂቃ ስለያዘል ቢያንስ 5 ደቂቃ በቂ ነው። በ5 ደቂቃ ውስጥ ይይዛል። ንፋስ ካገኘ ምንም ችግር የለውም፣ ይይዛል። በቀስታ በጣም ጥንቃቄ ማድረግ አለባችሁ። ሻርፕ መቀሶች ስለሆኑ መጠንቀቅ አለባችሁ ይህን ፓርት ስቆርጡ። ሌስ ስራ ነው የምወድበት ምክንያት ብዙ ስራዎችን በውስጡ ስለሚይዝ ነው። አሁን የሜካፕ ፓርት ነው። ሜካፕ እንሰራለን ማለት ነው። ሜካፕ እናደርገዋለን። ሜካፕ የምናደርግበት ምክንያት ከከለሯ ጋር ብሌንድ እንዲያደርግ ወይንም ከስር ያለው ቆዳ እንዲመስልልን ነው። ምክንያቱም ጸጉሯ ጥቁር ስለሆነ ሌሱ ላይ ይወጣል። በጣም ስስ ስለሆነ ሌሱ። ስለዚህ ሜካፕ እናደርገዋለን። ሌስኬፑን የሚያደርግበት ዋናው ምክንያት ለዚህ ፐርፐዝ ነው። ራሱ ነው ፋውንዴሽን። ሌሱንም እንቀባዋለን ማለት ነው። አንድ አይነት እንዲሆን ራሱ ነው ፋውንዴሽን ነው። ከፋውንዴሽን በኋላ ያለውን ለማየት እላዩ ላይ አስቀምጠን ቼክ እናደርገዋለን። ዋናው የስራ ፓርት የሚጀምረው ከዚህ በኋላ ነው። ያስቀመጥነው ሌስኬፕ ማስተካከል፣ መቆረጥ ካለበት እንቆርጣለን፣ መነቀል ካለበት እንነቅላለን። እዚህ ሰዓት ላይ ፐርፌክት አድርገን የሰራነው ነገር በኋላ ግሉ ካረግን በኋላ ለሚመጣው ሉኪንግ ቆንጆ ይሆንልናል። እስካሁን ያለውን እንዴት አያችሁት? እስካሁን ካላችሁ ወዳችሁታል ማለት ነው። ይህን ፔጅ ሰብስክራይብ፣ የደወል ምልክቷን በመጫን ደግሞ በየጊዜው እንዲመጣላችሁ ማድረግ ትችላላችሁ። የእኛ ቤተሰብ ብትሆኑ ደስ ይለናል። በጣም ገራሚ ስራ ይዤላችሁ የምመጣው ይህም በጣም ቆንጆ ስራ ነው። ሌስ ዋናው ሚስጥር መንቀሉ ነው። የፊት ለፊቱን ጸጉር በደንብ አድርገን አሳስተን እንነቅለዋለን። ምንም አይነት መፍራት የለባችሁም። በደንብ መንቀል አለባችሁ። ብዙ ጊዜ ብዙ ሰዎች የሚወዱት ድፍን ሲል ነው እና ያ ሉኪንግ ለማጥፋት ናቹራል እንዲመስልልን በደንብ አድርገን እንነቅለዋለን። መቆረጥ ያለበትን ፓርት ቆርጠን እናስወጣለን። ግሏችንን እናደርጋለን። በጥንቃቄ ነው የምናደርገው። ማብዛትም የለብንም። ምክንያቱም ከ2 እስከ 3 ጊዜ ልንቀባው እንችላለን። የተለያየ አይነት ደረጃ ግን እያየ ነው። ከ2 እስከ 3 ስለሚቀባ በጥንቃቄ ጠብጠብ እያደረግን ነው የምንቀባው።
ያው እንደተለመደው ቻክ እናደርገዋለን ማለት ነው። እኔ ብዙ ጊዜ ሁለቴ ሳረግ ነው ደስ የሚለኝ። ሁለቴ በማረግበት ሰዓት አንደኛ ግሉም አይበዛም፣ ሁለተኛ ደግሞ ረጅም ጊዜ ለከስተመራችንም እንዲቆይላት ይሆናል። ፓርት በጣም ነው የምወደው። ማራገብ በደንብ አድርገን እናራግበዋለን። ድሮ ሰፈር በቆሎ ሸጥ ነበርና ያንን ጊዜ ነው የሚያስታውሰኝ። እኔ ሳራግብ እንጂ ያደርጋለሁ። እኔም ቀዝቀዝ እያልኩ ለከስተመሬ ቀዝቀዝ አደርግላታለሁ። ይሄ መጀመሪያ ግሉን ሳረገው ነጭ ነበር። አሁን ስታዩት ነጭነቱ እየጠፋ ወደ ውሃማነት ከለር እየተጠጋ ነው። ስለዚህ ለማጣበቅ ለመያዝ ሬዲ የሆነ ነው ጉላችን ማለት ነው። ነጭ እንደሆነ አናጣብቅም። እናጣብቀው ነው። በምናጣብቅበት ሰዓት ደግሞ መርሳት የሌለብን ነገር በጣም መጠንቀቅም ያለብን ነገር ግሉ አንዴ ከያዘ ያዘብን ነው። ስለዚህ በጥንቃቄ ሳይዟን ለክተን የምንፈልገው ቦታ ላይ ነው ቁጭ ማድረግ ያለብን። የግሉ ጠርዝ ላይ ነው ለክተን በስነ ስርዓት በጥንቃቄ እናስቀምጠዋለን። እንደምታዩት ጽድት አድርገን ያስተካከልነው እስካሁን አላሰርነውም። ኔክስት የሚሆነው ጥብቅ አድርጎ ማሰር ነው። ለ15 ደቂቃም ለ20 ደቂቃም ይሆናል። ስቴል እስከምናደርገው ብናስረው ሞር የተሻለ ይቆይልናል። ከኋላ ያለውን ደግሞ ሌስ ፍሮንታል መስፋት ነው። ከኋላም ያለው ወጥር አድርገን ብንሰራው ልጥፍ ያለ ሞር ናቹራል ሆኖ ይሰጥልናል። ስለዚህ ከኋላ ያለውን እንሰፋዋለን። ለሷ አይ ቲንክ አራፒስ ነው ያዘጋጀነው። አራፒሱን እንሰፋላታለን ማለት ነው። በዚህ በምትዋት ስፔስ ውስጥ ነው አራፒስ የምናስገባውና በጣም ጎበዝ ባለሙያ ሰፊ መሆን አለበት ይሄንን ስፌት የሚሰፋው። በዚህ ስፔስ ውስጥ 4 በድል ማስገባት የሚችል ሰው ልጥፍ ነው ማለት ያለበት። ታዩታላችሁ መጨረሻ ላይ ብዛቱም ያሳምረዋል። ሲበዛም ስለሚያሳምረው ነው አራፒስ ያደረግንላት። ከፍሮንታል ጋር ወደ 5 ፒስ ማለት ይጠቀም ነው። ሰብስክራይብ ማድረግ፣ ኮሜንት መጻፍ፣ የደውል ምልክቱን መጫን እንዳትረሱ ቤተሰቦቻችን ሁኑ። ዌቭ እንሰራታለን። ፐብሊስም መስራት እንችላለን፣ ግን ለኛ ስታይል ይሆናል ብለን ያሰብነው ዌቭ ስለሆነ ዌቭ እንሰራታለን። ወደፊት ቤቢ ሄር የምናወጣውን እናለሰልሳለን። ወደ ኋላ ፖንቴል የምናልስ ሲዞንም በዋክስ በሆት ኮም አድርገን ይሄ ሆት ኮም ይባላል ማለስለሽዋም እሱ አድርገን እናለሰልሰዋለን። እስካሁን ካያችሁ ውስጥ በጣም መንቀል አበዛለሁ። ምክንያቱም ናቹራል የሚመስልልኝ ስነቅለው ስለሆነ ነው። እናንተ መንቀል ቤቢ ሄሩ ጥቅጥቅ ብሎ አሁን ስትያቱ በጣም ያስጠላል አይደል? እንደዛ እንዳይሆንባችሁ በስሱ መንቀል ያስፈልጋል። ስለዚህ በየሰዓቱ መንቀል ነው። ፍለፊት ለደረጃ እንዲሆንላት ስለፈለግን የፍለፊትን ፀጉር ደረጃ በስሱ ደረጃ እንቆርጧለን። በጣም በስሱ አድርገን አብዛኛውን አንቆርጥም፣ ግን ቢቆረጥ እንደምታዩት ፍለፊቱ ላይ የተሻለ እይታ ይሰጠዋል። በጣም ለየት ከሚያደርጉ ነገሮች መካከል የፊት አጨራረሴ ነው። ፊት ላይ በደንብ አድርጌ ነው የምሰራው። እንደኔ ፊትን ሊሰራት የሚችል የለም። አሁን እንዴት አድርጌ ከፊቷ ጋር እንዲሄድ አድርጌ እንደምሰራው በፓይ ቅድም ስንሰራ የነበረው በካውያን ግን ፊት ላይ ሲደርስ ደግሞ በፓይስትራ እንዴት አድርጌ ፊቷ ላይ እንደማሳምረው እዩትና እናንተ መስራት ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ በደንብ አድርጌ እጠብቃለሁ። የሌስ ሚስጥሩ 3 ነገር ነው። ማለስለስ፣ መንቀል፣ መቁረጥ። 3ቱም ነገሮች በተደጋጋሚ በአንድ ሌስ ላይ ታደርጉታላችሁ። በጣም ቆንጆ ነው። ስራውን አለማፋታት ነው እስከ መጨረሻው ድረስ። እናንተን ለከስተመር ሳይሆን እናንተን እስከሚያስደስታችሁ ድረስ ከሰራችሁት ከስተመርን በደንብ አድርጎ ያስደስተዋል። እቺ የሬድን ስራ ለየት ለማድረግ የተጠቀምኳት ስታይል ናት። እሷ የፈለገቻት ለሰርግ ነው፣ አጃቢ ናት እና እስቲ ትንሽ ስታይሉን ቀየር እናርግልሽ ከሚዜዎቹ አጃቢ ስለሆንሽ አንቺ ይመረብሽ በያሰብኩና እቺ የምታያትን ሹሩባ ጨመርኩባት ማለት ነው። ከዚህ ከፊት ለፊት ይመጣና ወደ ኋላ ዞሮ ረዘም ያለ ነው ይሄዳል። እዛ ላይ ሹሩባ ላይ የሚያርፉ ጌጦች አሉ። እስከ መጨረሻ ህይወት በጣም ነው የምትወዱት፣ እርግጠኛ ነኝ ይሄንን ፓርት።
ሌስ በነገራችን ላይ ሹሩባ መሰራት ይችላል። እኛ ለባሱ ሰርተናል። ፖንኬን መያዝ ይችላል። የተለያዩ ቁርጦች መሰራት ይችላል። ከለር መቀባት ይችላል። ብዙ ነገር በሌስ የማይሰራ ምንም አይነት ነገር የለም። በዚህ ስራ ለማየት ትችላላችሁ። በትንሹ በምሳሌ በትንሹ ነው። የተለያዩ ስራዎችን በከለር በቁርጥ በሁሉም ነገር አመጣላችኋለሁ። ቤቢራችን እንዳይለቅ ሆልዲንግ ስፕሬይ ወይም ሜልቲንግ ስፕሬይ ብናደርግበት የተሻለ ረጅም ጊዜ ይቆይላታል። ምንም ነገር ሳይለቅ ማለት ነው ከጄል ውጪ። ኮንሲለር እናደርጋለን። ኮንሲለር የምናደርግበት ምክንያት አንደኛ ክፍሉን አጥርቶ ከፀጉሩ ያሳይልናል፣ ሁለተኛ ደግሞ ቆዳን እንዲመስልም ያደርግልናል። ስለዚህ ኮንሲለር በጣም አስፈላጊ ነገር ነው። ተመልከቱት። አስማት የሆነ ስራ 4 በንድልና 1 ፍሮንታል በአጠቃላይ 5 ፒስ የሚሆን ከ400 ግራም በላይ የሆነ ሌስ ነው ይሰፋናትም ይሰራናት። ቅድም ያልኳችሁን አያችሁት? ቮሊዩም ያለው ዌቭ ያሳምራል ትንሽ ቮሊዩም ስለሚኖረው። ፍለፊቱን ደግሞ እንደምታዩት ቆንጆ አድርገን ሰርተናል። ወደፊት ሳመጣው የሚዩት በጣም ነው የሚያምረው። እንዴት አያችሁትና? ሐሳብ አስተያየታችሁን ላይክ ማድረግ፣ ሰብስክራይብ ማድረግ፣ የደውል ምልክቷን መንጫን እንዳረሱ። እኛም በቀጣይ እንደዚህ የተለያዩ ቪዲዮዎችን እንሰራለን። በስራው ከተናናችሁበት ሐሳባችሁን እጠብቃለሁ። ምንጊዜም አሬቪት ሳሎን ይለያል ስንል በምክንያት ነው። አመሰግናለሁ። ባይ ባይ ባይ። ላይክ ሼር ሪፖስት አድርጉ። የለም ሰብስክራይብ የደወል ምልክቷን አዳዲስ ስራዎች ሰብስክራይብ የደወል ምልክቷን መጫን እንዳረሱ አዳዲስ ስራዎች እንድታገኙ። አሬቪት ሳሎን ይለያል።